ኦርቶዶክስ ቤተክርስቲያን ከሌለች እግዚአብሔር በኢትዮጵያ የለም የሚለውን ሐሳብ ይጠላዋሉ ይቃወማሉ አብይ ማለት የኢትዮጵያ ሙሴ ነው ሙሴ የእስራኤልን ህዝብ ነፃ ያወጣ ሙሴ ነው ኢትዮጵያን ነፃ ያወጣ ሙሴ ነው ነው የሚሉት ሌሎችም እየሰበኩ ነው ስለዚህ ይሄንን አውራ መናገር ከተፈለገ ዛሬም ነገም ቢሆን ፈርዖን ሊሆን አይችልም ሙሴ ነው አንተ በግልጽ አስደግፈ ነገርና አንተ የብልጽግና መንግስት አባልና ደጋፊ ነህ ደህንነት ነህ ሰላይ ነህ የመንግስት አመራር ውስጥ አለ ለምንድን ነው አንተ ይሄን ግራ የሚገባቸው ሰዎች ስላሉ እኮ ነው እኔ መንግስት ካድሬ አይደለም እኔ የኢየሱስ አምባሳደር ነኝ ምንድነው ቤተክርስቲያን እናት ቤተክርስቲያን የሆነ ተቋም እናት ቤተክርስቲያን አይደለችም እናት ቤተክርስቲያን ለመሆኗ ማስረጃ ልንገርህ እናት ቤተክርስቲያን ማለት ምን ማለት ነው እኔ አንተ ማስረጃ ለራሴ ተጠቃም ነው ለራሴ ተጠቃም ለራሴ ተጠቃም መስማት አለብህ እንጂ የሆነውን ነው ብለህ መናገር ስላለብህ ተጠቃም ምን አንተ እናት አይደለም ጡት ጠብተህ አይደለ ያደከው እናት አይደለም እናት አይደለ እንዴ እናትን ጥቅም እንኳን አታውቅም እንዴ ጡት ጠብተህ አይደለ ያደከው እናት እንዴት ስታረግ ነው እናት የምትባለው እናት የኦርቶዶክስ ቤተክርስቲያን አሳድጋናለች አኛ ምን አርጋ ወንጌል እንድናውቅ ታዲያ ለምን መጣ እዚህ ወንጌል በርቶልኝ ታዲያ እዛ ወንጌል ከሌለ እዚህ ከበራልኝ ለምን ጨለማን ትሰብከኛለህ እዛ ካልበራልኝ እዚህ በርቶልኝ ነው መጣ እያልኩ እኮ ነው ትላንትና ጨለማ ውስጥ ነው አለኝ ትላለህ እዚህ ጋር ደግሞ ስለምን ብራን ነው የምታወራው አሁንም ቢሆን ኢትዮጵያ ኦርቶዶክስ ቤተክርስቲያን እናት ቤተክርስቲያን እንደሆነች እናገር እሱን አይደለም እኔ የምናገረኝ እሱ ላንተ ነው እናት ሆነች ለኔ አያቴም አይደለች በዚህ ትታወቃለህ እኮ በቃ ጠቅላይ ሚኒስትር ነኝ የማ ያሰተኞች ይሄ የማረግ ስም ነው በቃ ተቀበል ከዛሬ ጀምሮ ጠቅላይ ሚኒስትር ነኝ በሚል ግን ያሰተኞች ነኝ የኢትዮጵያ አይደለም ይሄንን ውሰድ ዝም ብለህ ውሰድ እኔ ሙስሊም ነኝ እሺ ያደኩት ቤተሰቤም ሙሉ በሙሉ ሙስሊም ነው ጌታ ኢየሱስ ክርስቶስን ያገኘሁት እኔ ጌታ ኢየሱስ ክርስቶስ በእኛ አካባቢ ላይ ሲሰበክ ሲሰማ ብዙም አልወደውም ክርስቲያኖችን አሳድደዋለሁ ይደበድባለሁ አንድ ጊዜ ወደ 6 እንደዚህ የሚሆኑ ሰዎች ወንጌል ስርጭት ወጥቶ ድንገት መንገድ ላይ ተገናኘን እነኛ ሰዎች ደበደብኩና መጽሐፍ እጃቸው ላይ ነበር የሆነ መጽሐፍ ሰጥቶኝ ነበር ያንን መጽሐፍ ቀድቼ ቀደድኩና በግንባራቸው ላይ ለጠፍኩት ከዛ ግንባራቸው ላይ ከዛ በኋላ ወደ ቤት ተመለስኩ ከዛ ህልም ማት ጀመርኩት እንዴት ህልም ማት ጀመርኩ ጌታ ኢየሱስ ክርስቶስ ተገለጠልኝ እና ወደኔ ይመጣል በተለያየ መንገድ ያናግረኛል ኢየሱስ ክርስቶስ በተለያየ መንገድ ያወራኛል ኢየሱስ ነው ይለኛል እኔ ኢየሱስን አላውቅም በዛን ሰዓት እየመጣስን ያወራኛል በራይ ብዙ ጊዜ ይጠራኛል ለሁለት ወር ሳይቋረጥ ድምጽ ሰማለው ራይ ያያለው ይጠራኛል ሲጨነቅ ወደ ቤተክርስቲያን መጣሁት በዛ ራይ ውስጥ ሆኖ ብዙ ጊዜ ሲገለጥልኝ በሚያቆ ቋንቋ ለመገጸጽ እንደ አጋንንት አርጌ ለመገጸጽ ሞክረዋለሁ አዑዙ ቢላሂ አስተግፊሩላህ ሚነ ሸይጣን ረጂም አዑዙ ቢላሂ አስተግፊሩላህ ሚነ ሸይጣን ረጂም ላ ኢላሃ ኢላላህ ሙሐመድ ረሱላህ በብዙ እንደ አጋንንት ለመገጸጽ ሞክረዋለሁ ኦሬዲ ኢየሱስ አልፎ ወደ ህይወቴ መጣ ከዛ ወደ ቤተክርስቲያን መጣሁት ጌታ ኢየሱስን ተቀበልኩ የቤተክርስቲያን እዛ መሰረት ክርስቶቻችሁ ውስጥ አገልጋይ ነበርኩ ከዛ ፋርስ ቸርች ጥሩ አው ግን እንትኑ ያንተ ታሪክ ብዙዎችን ያስተምራል በየሰሰብኩኝ ነው ደበደብካቸው ስድስቱን ደብድበ ከዛ የያዙትን ይሄ የወንጌል ምስክርነት ስርጭት መጽሐፋቸውን ቀዳደርክ ግንባራቸው ላይ ለጣጠፍክ ለጣጠፍኩት ደበደብኩት ወደ ቤት ተመለስኩ እና በዛን ሰዓት ተጣጣለው ቅማለው ኦሬዲ ምንም የሚሰማኝ ነገር የማልነበረም ወደ ቤት ገባው በተለያየ መንገድ ይገለጥልኛል በብርሃን ወደ ቤት ይመጣል ያ ብርሃን ለኔ ብቻ ነው የሚገለጠው ባለቤቴ እንደዚህ አይነት ነገር አየው ስል የት አለ ብርሃን ላለኝ ለሌሊት ይመጣል ከእንቅልፉ ላይ እነሳለሁ ብርሃኑ በጣም ከባድ ነው ማን ነው ስል እኔ ኢየሱስ ነኝና እኔ ኦሬዲ ኢየሱስን አላቆም በብዙ እንደተናገርኩት መገጸጽ ሞክሬ ነበር አልፎ ወደ ህይወቴ መጣ ወደ ቤተክርስቲያን ከመጣው በኋላ ጌታ ኢየሱስ ክርስቶስን ተቀበልኩ መንፈስ ገባብኝ ፍቅሩ አሸነፈኝ ኢየሱስ ጌታ እንደሆነ ያመንኩት አለመግባባት አልተፈጠረም ከባለቤቴ ጋር አለመግባባት አልተፈጠረም ምክንያቱም ምንድነው ነገር አለ አዎ እዛ ቤት ውስጥ አይታጥ ምንድነው የሚታይ የሚል ነገር ነበር ወደ ጌታ እንደመጣው እሷን ወደ ጌታ ሲጠራ ምንም አለመግባባት አልተፈጠረም ምክንያቱም በጣም ከፍ ያለ እንደዚህ ለየታለ ዱርዬ ሞኝ ነበርና አስቸግራት ነበር ሜቢ ጴንጤ እንደዚህ ሆንኩ ምናምን ስል እነሱ አይጠጡም አይቀሙም አይደለም ብላ ነው ጠይቀችኝ አሁን አንተ ባጣጣ ባትቀም አንተ ብቻ ሰላም ብትሆንም ሳምንት እሷም ከኔ ጋር ሄደች ጌታ ኢየሱስን ተቀበለች ጌታን ተቀበየ በ15ኛ ቀን ቸርች ሲገባ ሰማይ ሲከፈት አየሁት እሺ ከላይ እሳት የሚመስለው ነገር ትከሻዬ ላይ ሙሉ ሰውነቴ ላይ ተቀመጠ ከዛ በኋላ ኢየሱስ ጌታ እንደሆነ የወንጌል ሰባኪ እንደሆንኩ የቀደልኩትን መጽሐፍ ለዘላለም እንዲሰብክ
ተናገረኝ። ይህንን ድምፅ ቸርች ውስጥ ሰማሁት። ወደ ቤቴም ኢየሱስ ጌታ ነው እያልኩ ነው የገባሁት። ግቢ የገባው ከገባ በኋላ ኢየሱስ ጌታ ነው የሚል ነገር ይሄ የመጣ እሳት ብዙ ነገር ያሳየኛል። ከፍታ ነው የሚያሳየኝ። ልቤ በደስታ ተሞላ። አይቼ ማላውቀው ስሜት አየሁ። ኢየሱስ ጌታ ነው ስል ከባለቤቴ ውስጥ አጋንንት ጮኸ። አጋንንት ሲጮህ ናውጣ ማለት ስለማይችል ኢየሱስ ጌታ ነው የሚለውን ድምፅ አላቋረጥኩም። ከባድ ጩኸት በግቢ ውስጥ የተነሳ እንዳለ ሰፈር ያለው ከሙስሊሞች ጋር ነው የምኖረው። እኔ ጴንጤ መሆኑን አያውቁም። ሙሉ ሙስሊሞቹ ተሰበሰቡ። ሰው ሮጦ መጣ። የሚደበድባት ይመስላል። ኢየሱስ ጌታ ነው ምናምን ስል አንዳንዱ ደግሞ ከውጭ መጮህ ጀመረ። በር ላይ የደረሰ መጮህ ጀመረ እና ከዛ ቀን ጀምሮ ኢየሱስ ጌታ እንደሆነ የስሙ ኃይል ከሁሉ በላይ እንደሆነ ማንም እንደማይችል ስሙን ጠርቶ አጋንንት ይጮሃል። ስለዚህ ኢየሱስን የዛን ቀን ሙሉ በሙሉ ሞት ይልሃለሁ ብዬ ወሰንኩት። ከባለቤትም አጋንንት አስወጣው። የዛን ቀን ጌታን ተቀብዬ በ15 ቀን ጮኸ። ማንም ወደ ቤቱ ሊገባ አልቻለም። አጋንንት ለቀቃት። እስከዛሬ ኢየሱስን እየሰበክን ነው። የሚያስደንቅ ታሪክ ነው። ከዛ አካባቢው ላይ ታወቀ። ከግቢ ውጪ ነው የወጡት። ወደ ግቢ የሚመጡ ሁሉ አንዳንዱ መጮህ ጀመረ። ከዛ በኋላ ሰው አስተፍሩላ ያለ ግቢ ለቆ ወጣ። ይሄ ነው የሚያስገርም ታሪክ ነው። እንደው ከዛ ባለቤት ላይ አጋንንት በአንተ እጅ ነው ወይ ነፃ ወጣች? በቃ ነፃ ወጣች። ናውጣ አላልኩም። 3 ጮይ 4 ጮይ ምናምን በእግር ምናምን ካራቴ የሆነ እግር ማላነሳው በቃ ለቀቃት። አንተ 3 ሙጣም አላልክ? 4 ባላልኩም 1 ባላልኩም በእግርም በቴስታ ምንም የለም። በቃ ለቀቃት። ከዚህ ከወንጌል አገልጋይነትህ ደግሞ በተለየ ያነሱና የመንግስት ደጋፊ ነው። አሁን በፊት ቅድም እንዳልከኝ ኢየሱስንም ይሰብክ ነበር። አሁን ደግሞ ብልጽግናን ይሰብካል፣ ዶክተር አብይን ይሰብካል እያሉ። ይሄ የአናሳ ሰዎች አመለካከት ነው። አንዳንድ የወረዱ ሰዎች ሊያወርዱክ ይፈልጋሉ። እኔ ለዘላለም የሚሰብከው ክርስቶስ ነው። የሞተልኝ እሱ ነው፣ የጠራኝ እሱ ነው፣ ያዳነኝ እሱ ነው። ስለኔ ሞቷል እና ሞትን ድል አድርጎ ተነስተዋል። እኔ የሚሰብከውና ሁሉ ጊዜ የሚያወራ ኢየሱስን ነው። ግን አንድ ነገር አለ። አሁን የኢትዮጵያን ጠቅላይ ሚኒስትር ወይ ዶክተር አብይን ብትወስድ እግዚአብሔር የጠራ እግዚአብሔር የሾሜ ሰው ነው። እግዚአብሔር የሾሜ ሰው እንደሆነ አምነዋለሁ። ከዛ ውጪ ደግሞ ምንም እኛ መንግስት የምንሰብክበት የመንግስትን ስራ ይሄንን የሚሰሩት ለዚህ የተጠሩ ሰዎች አሉ። ይሄንን ጥሪና ወይ ይሄንን ቅባት ያለባቸው እኛ የተቀባነው ለወንጌል ነው። ግን ለወንጌል ብትቀቡ ብዙ ጊዜ ሳውራ ስትገኝ ነው ሰዎች ያለ ምክንያት አይደለም የተነሳበ ያለውና አንተ በቀጥታ ነገረኛ አንተ እንድታወራኝም ስለመፈልግ ደግሞ ነብይ ጉተማ በግልጽ እንደምታወራ ማቃለውኝና ባለኝ መረጃ መሰረት አንተ በግልጽ አስደግፈ ነገረኛ። አንተ የብልጽግና መንግስት አባልና ደጋፊ ነህ፣ ደህንነት ነህ፣ ሰላይ ነህ፣ የመንግስት አመራር ውስጥ አለ። ለምንድን ነው አንተ ይሄን ግራ የሚገባቸው ሰዎች ስላሉ እኮ ነው። እኔ አገልጋይ ነኝ። የፋርስ ሰርች መስራችና ባለራዕይ ነኝ። የፋርስ ቲቪ መስራችና ባለራዕይ ነኝ። ለመንግስት እንድንገዛ መጽሐፍ ያዘናል። ከመንግስት ከመገዛት ውጪ ምንም የምናደርገው ነገር የለም። ከዛ ውጪ ደግሞ መንግስትን እንወዳለን፣ መደገፍ ባለበት ቦታ እንደግፋለን። እንደነገርኩ የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ ኢንተርናሽናል ማይንድ ያለ ሰው ነው። እግዚአብሔር ደግሞ ያስቀመጠ ሰው ነው። ስለዚህ ይሄንን ምንድነው የምናደርገው? ከመደገፍ ውጪ እኛ መስበክ አንችልም። የሚሰብኩት አሉ፣ ይሄንን የሚያስተምሩት አሉ። እና ከዚህ ተቃራኒ ያለው ሰዎች ሜቢ ሌላ ዓለም ውስጥ የሚኖሩ ሰዎች ሌላ ነገር ሊያወሩ ይችላሉ። እኛ የምንሰብከው ወንጌል ነው። ግን እኮ ታዲያ አንተ በብዙ ጊዜ ስትናገር ስለሚሰማ እኮ ይሄንን ነገር አንተ ልትናገረው የምትፈልግ ከሆነ በግልጽ እኔ አስደግፈህ እንድትነግረኝ ነው። አንተ የመንግስት ደጋፊ ነው ወይ የመንግስት ካድሬ ነው ወይ እያልኩ እየጠየቁ ነው። እኔ መንግስት ካድሬ አይደለም። እኔ የኢየሱስ አምባሳደር ነኝ። በእርግጠኝነት ይሄን ሚዲያ የሚሰሙ ሰዎች ነገ ካድሬ ሆነ ቢያገኙ እንዳትቸገር ነው እየጠየቁ ያለው። እኔ የኢየሱስ አምባሳደር ነኝ። ካድሬ የራሱ ስራ ይሰራል እኮ። አንተ አይደለህም ወይ? አይደለሁም። በእርግጠኝነት ነው ብዙ ሰው ነው ይሄን ነገር የሚሰማው እኮ። ነገ ሆነ ብትገኝ እንዳትቸገር ነው። መሆን አልችለውም። አልተሰጠኝም። ለመንግስት ጸልያለህ? በደንብ። ምን ብለህ ጸልያለህ? መንግስት እንዲጸና፣ አገር ሰላም እንዲሆን ይሄን በጣም እንጸልያለን እኮ። መወቀስ ባለበት መልኩ ለምን አትወቅሱም? ለምሳሌ በዚህ ሰዓት የዶክተር አብይ መንግስት እሳቸው የወንጌል አማኝ ስለሆኑ አብዛኛው የወንጌል አገልጋዮች በተለይም እናንተ ነቢያት፣ ፓስተሮች፣ ሐዋርያቶች እግዚአብሔር አሳየኝ
እግዚአብሔር እሳቸውን አሁን አንተም አልክ እኮ እግዚአብሔርን ያመጣቸው ትላለህ። ሌሎቹም እንደዛ እያሉ ነው። ምን ነው ከዚህ በፊት እግዚአብሔር ያመጣው አትሉም? ከዚህ በፊት እንደዚህ በግልጽ ደጋፊ ነን አትሉም? ውስጡ ነበረ ከዚህ በፊት የምትሉት። አሁን ምን አግኝታችሁ ነው? እሳቸው ጴንጤ ስለሆኑ ነው? ሀሳባቸው ገብቷችሁ ነው? ምንድን ነው እናንተ ደጋፊ ሆናችሁት ነው? እኛ ጴንጤ ስለሆነ አይደለም፣ ሙስሊም ስለሆነ አይደለም፣ ኦርቶዶክስ ስለሆነ አይደለም። እኛ የምንቃወመው የአጋንንት አሰራር ያለበትና አጋንንትን ብቻዋን ይሄ ምን መሰለ እዚህ አንዳንድ ሰዎች ከዚህ በፊት እንደሰማ አብይ ማለት የኢትዮጵያ ሙሴ ነው። ሙሴ የእስራኤልን ሕዝብ ነፃ ያወጣ ሙሴ ነው። ኢትዮጵያን ነፃ ያወጣ ሙሴ ነው ነው የሚሉት። ሌሎችም እየሰበኩ ነው። ስለዚህ ይሄንን አውራ መናገር ከተፈለገ ዛሬም ነገም ቢሆን ፈርዖን ሊሆን አይችልም። ሙሴ ነው አይታል አይደለ? እና ሙሴ መልሶ ፈርዖን ነው የሚሉት የወደቀ ሐሳብ ያላችሁ ሰዎች ናቸው። እና በጭንቅላት ውስጥ የሌለ ዲዛይን በመሬት ላይ ሊሰራ አይችልም። ስለዚህ ጭንቅላታችሁ ውስጥ ፔስታል ጭንቅላታችሁ ውስጥ የሆነ ቁሳቁስ ካለ ይሄንን ነው የሚያወሩት ሰዎች። ይሄንን ሊገልጹት ይችላል። አሁን እውነት ለመናገር ድሮ 4 ኪሎ ቢራ ጫት ሌላ ነው የሚኖሩ። አሁን እንደዛ ሊኖር አይችልም። ሜቢ 4 ኪሎ ኢየሱስ ጌታ ነው የሚሉ ሰዎች ሊበዙ ይችላል። ይሄንን ነው የሚያስበው። ታዲያ ተገቢ ነው? ተገቢ ነው። አይ ሌሎችም ሰዎች ሌሎችም ማህበረሰቦች እኮ የሚኖሩበት ሀገር ነች። እዚህ ኢየሱስ ጌታ ነው ብቻ የሚሉ ሰዎች መናኸሪያ እንዴት ሊሆን ይችላል? ኢየሱስ ጌታ ነው የሚሉ ብቻ መናኸር እሱን እኮ አይደለም ያልኩት። የአጋንንት አሰራር ያለባቸው ነው ያልኩት እኮ። ሌላን ስለ ሃይማኖት አይደለም እዚህ ጋር እየጠራ ያለው እና ሃይማኖት ሳይሆን እየጠራ ያለው እዚህ ጋር አንደኛ ክርስቲያን መሆኑ ነግሬዋለሁ እኮ የተሻለ ያደርጋል ነው የምለው። አንደኛ ያ አይኑ የንስር አይን ነው ታላ አይደለ? ከፍ ብሎ ነው የሚበረው ከፍ ብሎ ይመለከታል። እና አሁን ብትወስዶ ዶክተር አብይን እንደ ንስር በለው። ምክንያቱም ምንድነው ከፍ ብሎ ነው የሚያወራ፣ ከፍ ብሎ ነው የሚያየው፣ ሩቅ ያያል። ከንስር ባህሪ መካከል አንደኛ ንስር ሩቅ ነው የሚያየው፣ ፈጌሴ ይላል፣ ሩቅ ያያል። ቀጥሎ ደግሞ ምንድነው የሚያደርገው? አይፈራም። ቀጥሎ ደግሞ ኃይል ያድሳል። ቀጥሎ ደግሞ ከፍ ብሎ ይበራል። ከፍ ብሎ ነው የሚበረው። ስለዚህ ወደዚህ ክንፍ ካልገባ በስተቀር በዶሮ ክንፍ ይሄንን መመልከት አይችሉም። አይታል ዶሮ ሁሉ ጊዜ የምትኖረው በመንደር ውስጥ ነው። ዶሮ ሁሉ ጊዜ ክንፍ አላት እንጂ ከመንደር አትወጣም። ዶሮ የምትሮጠው የአደጋ ቀን ነው። የአደጋ ቀን ትሮጣለች፣ ግን ልጆቿን ማስመለጥ አትችልም። ጨዋት ብቻ ነው ዶሮ። ሌላ ደግሞ በእኛ ሀገር ያለችው ዶሮ እዚህ አካባቢ ያለውን አላውቅም። ንፋስ ከዚህ ወደዚህ የሚመጣ ከሆነ እዚህ ጋር ሰው ከተሰበሰበ እዛ ንፋሱ መጣት አዋራን የሰው አዊል ላይ ታስገባለች እና አዋራ ማስነሳት ነው የዶሮ ስራ። ከዛ ውጪ ደግሞ የሰውን እህል ሄዳ ትነቅላለች፣ ጎረቤትን ታጣላለች። ዶሮ ስራ ማጣላት ነው። እንደዚህ አይነት አመለካከት ያላችሁ ሰዎች ሌላ ነገር ነው የሚያወሩት። ስለዚህ ዶሮና ንስር ክንፍ አላችሁ፣ እኩል አይመለከቱም፣ እኩል አይኖሩም፣ እኩል አይበሩም። ዶሮ ከሰፈር አትወጣም። ዶሮ ብትበዛም ብትኖርም ከፋሲካ ወይ ከገና አታልፍም። አንዱ በዓል ላይ ትታረዳለች። ይሄ ከፍ ያለ ሐሳብ የሌለ ሰው፣ ከፍ ያለ አመለካከት፣ ከፍ ያለ ራዕይ የሌለ ሰው ሁሉ ጊዜ ወርዶ ያወራል እና ግመል ላይ የተቀመጠ ሰው ከመሬት የሚጮሁ ውሾችን አይመለከቱም። ለምን? ርቀት ላይ ነው ያለው። ከመሄድ ውጪ ወደዚህ ዞር ማለት አይገባም። ይሄን እኮ ስለዚህ የዶክተር አብይ መንግስት የሚቃወሙ ሰዎች ናቸው ዶሮዎች። የዶክተር አብይ መንግስት የሚቃወሙ ናቸው ዶሮዎች። የዶክተር አብይን መንግስት የሚቃወሙ ሳይሆን ይሄ የወደቀ ሐሳብ ይዞ የሚመጡት ኦሬዲ ሮንግ በሆነ እሳቸውን ንስር አድርገህ የሌሎቹን ሐሳብ ደግሞ ዶሮ ናቸው ያልከኝ እኮ። ፎር ኤግዛምፕል እንደ ማነው መረጃ ቲቪ ኢትዮ ስንት ነው 360 ነው ምናምን መረጃ ቲቪ 360 ምናምን ነው። አሁን እነሱን ብታዩ የዶሮ ክንፍ ናቸው አይታለል። የዶሮ ክንፍ ነው ያደረጉት። አመለካከታችሁ ሁሉ መንደር ውስጥ ነው፣ ብሔር ውስጥ ነው፣ ሰፈር ውስጥ ነው። የወደቀ አመለካከት አለ። እነኚህ እንደነገርኩም ወይ ገና ወይ ፋሲካ ላይ ይበላሉ አይታል። የተሻለ ሐሳብ የላቸው። ሐሳብን በሐሳብ ስራውን በስራ እና በሆነ ነገር መሻር ስለሌላችሁ የወደቀ ዲዛይን የፈረሰ ቤት ይዞ ነው የቆሙት። ስለዚህ የፈረሰን ሐሳብ የሚያፈርስ ሐሳብ ይዞ ነው የሚመጡት። እነኚህ ማለት የዶሮ ክንፍ ነው ያላችሁ እና ይጮሃሉ። ራሳችሁንም ሌላንም ማስመለጥ አይችሉም። አይታል ጮሃት አለ ከካካካካል ምትለው ዶሮ አይታል። ዶሮ አይታል። እናንተ መንደር ዶሮ የለም፣ እኛ ጋር አለ ዶሮ። ጮሃት ሰዓት ደረሰ ማለት አይነት ነው። አንዳንድ ሰዎች ዶሮን እንደ ሰዓት ይጠቀማታል አይታል። ዝም ብሎ ጮሃት እነሱን ድምጽ ዝም ብሎ የሚሰሙት ነው። እና ይሄ ንስር ደግሞ ይሄንን አይሰማ ነው እያልኩ ያለው እኔ ደግፌ ምናምን አይደለም። እና ሰዎች ይላሉ አንተ ስለምትለው ይሄ ነው ሐሳቡ። ስለዚህ እንድንገዛ እንድንታዘዝ መጽሐፍ ያዘናል። አንተው ምን አድርጉ ነው የምትለኝ? አንተ ተገዙ ነው አምለው እኔ ታዘዙ ነው አምለው ማንን? መንግስት። አቤት ታዘዙ ተገዙ ነው የምለው።
በቃ እንደዚህ ነው የምትለው። እንደዚህ ነው። ምን አለ ሌላ ነገር? ከመገዛትና ከመታዘዝ ውጪ ኦሬዲ የማንገዛና የማንታዘዝ ከሆነ ከእግዚአብሔር ጋር ተጣልተን እንገኛለን። ቁጥሩ ታዲያ እነዚህ ሰዎች አሁን አንስተልኛል። ኢትዮ 360 ብለሃል፣ መረጃ ቴሌቪዥን ብለሃል። እነዚህ ሰዎች እንደ ዶሮ አሁን መረጃ ቲቪውን ውሰድ። ሁሉ ጊዜ ቁጭ ብሎ እንደ ውሻ መጮህ ነው። ይኸው ሁሉ ጊዜ ጮት ነው የምትሰማ እና ኤርሚያስ ሀብታሙ ሌላ ሴት ማን ነው እነኛ አሁን ዝም ብሎ እዛ አንድ ጥሩ ነገር ይዞ አይመጡም። ጥሩ ሐሳብ ጭንቅላታችሁ ተለ በጭንቅላት ውስጥ የሌለ ነገር እኮ ውስጥ የሌለ ነገር ልታወጣ አትችልም። መፈራረስን ክፋትን ነው የሚያወጡት እነኚህ ሰዎች። አሁን ሁሉ ጊዜ ከትችት ሁሉ ጊዜ አገርን የሚያፈርስ ሐሳብ ይዞ ከመምጣት ውጪ ሌላ ነገር የላችሁ። ይሄ የዶሮ ክንፍ ነው። ከዛ በተረፈ አንተ በኢትዮጵያ ኦርቶዶክስ ቤተክርስቲያን ላይ ከባድ ጥላቻ አለ ተብሎ ሲነገር ሰማለሁ። በተለያዩ ሶሻል ሚዲያዎች ላይ ቪዲዮቹ ተቆራርጠዋል። በተለይ ደግሞ እናት ቤተክርስቲያን ምናምን አትበሉ ትላለህ። ኢትዮጵያ ኦርቶዶክስ ቤተክርስቲያን እኔ ኦርቶዶክስ ቤተክርስቲያንን ሙስሊም ጴንጤን ካቶሊክን ምንም የሚጠላ የሚወደው የለም። ለኔ ደግሞ የሞተልኝ የሚከተለው ክርስቶስን ነው። ግን ጥላቻ ሳይሆን ያለኝ እኔ የሚጠላ ሐሳብ ነው እና ሐሳብ ማለት ኦርቶዶክስ ቤተክርስቲያን ከሌለች እግዚአብሔር በኢትዮጵያ የለም የሚለውን ሐሳብ ይጠላዋለሁ፣ ይቃወማሉ። ከዛ ውጪ ኦርቶዶክስ ቤተክርስቲያን የሚጠላበት ምን ምክንያት የለም። አከብረዋለሁ፣ ወደዋለሁ። ስለዚህ እኛ ከሌለን እግዚአብሔር በኢትዮጵያ የለም የሚለው ሐሳብ የወደቀ ሐሳብ ነው። እግዚአብሔር በማንም ተደግፎ አይቆምም የሚል አመለካከት ነው አለኝ። እናት ቤተክርስቲያን ተብሎ ትላለህ። እናት ቤተክርስቲያን እኮ የሚለው እናት ቤተክርስቲያን አባት ቤተክርስቲያን ብሎ ነገር የለም። እናትና አያት የለም ቤተክርስቲያን ላይ። እናትና አያት እህት አጎት የሚባል ነገር ይሄ የሰው ዘር አይደለም። እናት ቤተክርስቲያን የሚባል ነገር የለም። እና አንድ ጌታችን ነው ያለ። ሜቢ ይሄ ፕሮቴስታንት እምነትን የማሳነስ አይነት ነገር አይባችኋል ትንሽ ማረግ እና የሆነ ማጤ ማረግ አዲስ የተፈጠረ ነገር አይነት ነገር አይባችኋል። ያ ሐሳብ ሮንግ ነው። ማንም ለማን እና ሊሆን አይችልም። ይሄንን ደግሞ እንደ ዓለም ሬሾ ከወሰን የዓለም ህዝብ ወደ 7 ቢሊዮን ምናምን ይሆናል። ከዚህ ውስጥ 29 ምናምን የሚሆኑት ፐርሰንት ክርስቲያን ነው። ሌላ 23 የሚሆነው ወደ ሙስሊም ሌላ ሃይማኖቶች አሉ። ቡዲዝም ዩዲዝም የሚባሉ ሃይማኖቶች አሉ። ከዚህ መካከል ካቶሊክ 14% ናት፣ ፕሮቴስታንት ደግሞ 12% ናት፣ ኦርቶዶክስ ደግሞ 3% ናት። ማን ነው ለማን ናት ሊሆን የሚችለው? ማን ነው ማንን መጣ የሚለው? ይሄንን ሐሳብ ብቻ ነው የሚቃወሙ። ቤተክርስቲያንን ወደዋል። በኢትዮጵያ ነው የምናወራው። ኢትዮጵያን ስለሆነ በኢትዮጵያ እንደ ኢትዮጵያም እኛ በስንዴ መጣ፣ በገብስ መጣ፣ በበቆሎ መጣ፣ በፓስታ መጣ፣ በመኮሮኒ መጣ የሚለውን ነገር እኛ የመጣ ነው በክርስቶስ ኢየሱስ ደም ነው። ይሄንን ነው እየነገርኩህ ያለው። ከዛ ውጪ ደግሞ የቤተክርስቲያን ለይቼ ምንም አይነት ጥላቻ የለብኝም። ክርስቲያንን ወይ የክርስቶስን ተከታዮች የማሳነስ አይነት ነገሩ እንደዛ እንደምንለው ያነስነው ሰዎች አይደለንም። የተተከልነው በክርስቶስ ነው፣ በደሙ ላይ ነው፣ በአለት ላይ ነው የሚል አይነት አመለካከት ነው አለኝ። ሌላ ደግሞ እናት ቤተክርስቲያን፣ አያት፣ እህት፣ ወንድም ቤተክርስቲያንን ያመጣ ቢኒያም የሚባል ራሱን ፓስተር ብሎ የሚጠፋ አይደል ወደሚተፋበት የሚመለስ ውሻ እንደሚተፋበት የሚመለስ የሚል የእግዚአብሔር ሐሳብ አለ። ማለት የተፋ መልሶ የሚልስ ውሻ ነው። ይሄ ማለት ፓስተር ቢኒያም ማለት የተፋ መልሶ የሚልስ ማለት ነው። የተፋ እንደ ውሻ ይሄ ላይክ እንደ ውሻ ነው የምንጠራው፣ ውሻ ነው የምንለው። ይሄ የተፋን ዓለም አይታለ ከውስጡ የወጣን ዓለም መልሶ እየላሰ ነው ያለው። ይሄ ማለት እሱ ከዓለም ወደዚህ ወጣውላል እንጂ ዓለም ከውስጡ አልወጣም። አይታ የእስራኤል ሕዝብ ከግብጽ ወጥቶ ነበር፣ ግን ግብጽ ከውስጣቸው አልወጣም። ቀይ ባህርን በከባድ ምራክል በከባድ የእግዚአብሔር እጅ ከተሻገሩ በኋላ ስለ ጎመን ስለ ዱባ ስለ ሌላ ነገር ያወራሉ። አይታለ ግብጽ በተለይ ፓስተር ቢኒያም በተመለከተ ፓስተር ቢኒያም ለምሳሌ እዚህ ያልተግባባንባቸው ሐሳቦች እዚሁ አጥቅመጥበት ወንበር ላይ ቁጭ ብሎ ተከራክረን ተወያይተን በሐሳብ ልዩነት ግን እሱ እያለ ያለው የሥላሴ አማኞች የሚባል አለ። የኢትዮጵያ ኦርቶዶክስ ቤተክርስቲያን ኢየሱስ ክርስቶስ ሰው ሆኖ እንደመጣ ከድንግል ማርያም እንደተወለደ ስለኛ እንደሞተ በሶስተኛውም ቀን እንደተነሳ በክብር እንዳረገ ደግሞ እንደሚመጣ ይህች ቤተክርስቲያን ታምናለች። ስለዚህ የኢትዮጵያ ኦርቶዶክስ ቤተክርስቲያን አታቋትም፣ የኢትዮጵያ ኦርቶዶክስ ቤተክርስቲያን ቀረቧትና እወቋት የሚል ነው የኔ ፕላትፎርም እና ይሄ ምንድነው ጥፋቴ ብሎ ስማኝ። እኛ እኮ የምንሰብከው መጽሐፍ የህይወት መጽሐፍ ነው። መጽሐፉ 66 ነው፣ የሰው ህይወት 67ኛ ነው። አሁን ስለ ኦርቶዶክስ ስለምን አይደለም፣ መጽሐፍ ሁሉ የሚናገረው ስለ ክርስቶስ ነው። ወንጌሉ የሚያወራ ስለ ኢየሱስ ነው። እኛ ቤተክርስቲያንን እንዲሰብከን አይደለም፣ ክርስቶስን እንዲሰብከን ነው የምንፈልገው። እናት ቤተክርስቲያን ይሄ አብ ወልድ መንፈስ ቅዱስ ማመንን እኛ እናምናለን። አይታል እነሱም ያምናሉ። በጌታ እራት ያምናሉ፣ እናምናለን። በጥምቀት ያምናሉ፣ እናምናለን። በኢየሱስ ሰውነት ያምናሉ፣ እናምናለን። ክርስቶስ እንደሞተ ከሞት እንደተነሳ ያምናሉ። አምስቱ ነገሮች እኮ አንድ ያደርጋል። የክርስቲያን ማዕከል ናቸው። ግን እኛ ከዚህ የተለየ ህይወት የሆነ ኢየሱስን እንሰብከዋለን።
እሱ እኔ ልጦንቅል ካለ ሌላ ነገር ላድርግ ካለ እዚህ ጋር መጥቶ የፓስተር ስም ለልጠፍ የለበትም። ሲጀመር ፓስተር አይደለም ማንም የሾመው የለም። ተልኮ ነው የመጣ። መሾም እንደተሾመ አውቃለሁ እኔ። ማን ነው ሾመው? አሴምብሊ ኦፍ ጋድ። አሴምብሊ ኦፍ ጋድ ነበርክ አንተ? ቀኑ ላይ ተጣርተሃል? ነበርኩኝም፣ መረጃውም አለኝ፣ የተሾሙበት ወረቀት አለኝ። ሸዋሚም ከሸዋሚም ቀውስ ነው። አንተ የኢትዮጵያ ኦርቶዶክስ ቤተክርስቲያን እንዴት ትገልጻታለህ? ኢትዮጵያ ኦርቶዶክስ ቤተክርስቲያን ብዬ ነው የምገልጣት። ምንድነው ቤተክርስቲያን? ቤተክርስቲያን እናት ቤተክርስቲያን አይደለም። የሆነ ተቋም እናት ቤተክርስቲያን አይደለችም። እናት ቤተክርስቲያን ለመሆኗ ማስረጃ ልንገርህ እኔ። እናት ቤተክርስቲያን ማለት ምን ማለት ነው? እኔ አንተ ማስረጃ ለራሴ ተጠቀም ነው። ለራሴ ተጠቀም። ለራሴ ተጠቀም። መስማት አለብህ እንጂ የሆነውን ነው ብለህ መናገር ስላለብህ። የሆነችበት ምክንያት በኢትዮጵያ ቀደምት ቤተክርስቲያናት እናት ማለት ለምሳሌ በኢትዮጵያ ውስጥ ኢየሱስ ብለህ ትጠራለህ አንተ አይደል? ኢየሱስ ብለህ ትጠራለህ አይደል? ኢየሱስ ብለህ ስትጠራ ኢየሱስ ብለህ እንድትጠራ ያደረገች የኢትዮጵያ ኦርቶዶክስ ቤተክርስቲያን ነች። አንተ የምትሰብክበትን መጽሐፍ ቅዱስን ያዘጋጀች አሁን የማህበራት መጽሐፍ ቅዱስ ማህበር ከመመስረቱም በፊት በኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ ነው መጽሐፍ ቅዱስ። እሱ ያንተ ታሪክ ነው። ወንጌል የተጀመረ እኮ እንደ ኢትዮጵያ አይደለም፣ እንደ ዓለም እኮ ነው የሚያወራው። እንደ ኢትዮጵያ ነው። እንደ ኢትዮጵያ ለምን ገደብ ታደርጋለህ ታዲያ? የፓስተር ቢኒያም እንደ ኢትዮጵያ ነው ያወራው። እንደ ኢትዮጵያ እሱ እንደ ኢትዮጵያ እንደ ምን አይደለም። እሱ የሚሰብከው ሌላ ነው። ስለዚህ ስለዛች ቤተክርስቲያን አንተ ምን ጠበቃ አደረገ? ምን ነው የሱ መንገድ አንተንም አምሯ የቢኒያም መንገድ። አይ ስብከቱ አንተም ውስጥ ገብቷል። ምን ነው አንተም አማረ አይደለም ከኔ ጋር ማማር አይደለም። አይ ሐሰተኛ ነቢያቶችን ከመጥራት ውጪ የሐሰተኞች ጠቅላይ ከመሆኑ ውጪ የእናት ቤተክርስቲያን በማለት ኦርቶዶክስ መስበክ የቢኒያም ፍልስፍና አንተንም አማረ። እኔ የሐሰተኛ ነቢያት ጠቅላይ ነኝ። ጠቅላይ ሚኒስትር ብለን አልኩ ሾመናል። አንተ ቆይ በምን ምክንያት? ያው ሐሰተኞቹ አንተ ጋር ነው የሚመጡት። የሐሰተኞቹ ደጋፊ አንተ ነህ። ጌት ነው የሐሰተኞቹን ትደግፈኝ ሙሉ በምኑ ሚዲያ እኔ ሐሰተኞቹን ደግፈ ሁሉ ሐሰተኛ አንተ ጋር ነው የሚመጣ፣ አንተ ጋር ነው የሚያወራ፣ እዚህ ጋር ነው ምን የሚደረገው። ይሄንን ሙሉ ስብሰባው አንተ ጋር አይደል? ምን ነው ጉዳቹን የምታወጣ አንተ፣ እነሱን የምታወጣ አንተ፣ የማትሰማ የማትጠራ የምታወራ ነገር የለም። ስለዚህ ይሄንን በዚሁ እንለፍ። እንለፍ አይደለም። ዝም ብለህ ስሜን አጥፍተህ ማማለፍ አትችልም። ስም ማጥፋት አይደለም እኮ ሶፊ የተወራ እኮ ነው። እኔ አይደለም ያወራት። ይሄ በዚህ ትታወቃለህ እኮ በቃ ጠቅላይ ሚኒስትር ነኝ። የማ የሐሰተኞች ይሄ የማዕረግ ስም ነው። በቃ ተቀበል። ከዛሬ ጀምሮ ጠቅላይ ሚኒስትር ነኝ በሚል ግን የሐሰተኞች ነኝ። የኢትዮጵያ አይደለም። ይሄንን ውሰድ፣ ዝም ብለህ ውሰድ። ካልሆነ ደግሞ አንተ ራስን አሻሽለህ ከዚህ ዓለም ወጥተህ የምትመጣ ከሆነ ፓስተር ሶፊ ወይ ቤተክርስቲያን ምን ብለን እንመጣዋለን? እኛም በዛን ሰዓት በዛ እናውቀዋለን። ምን ማለት ነው? እኔ እኮ አንተ ቤተክርስቲያን እኮ መጥቼ አገልግያለሁ። መጥተሃል። በቃ መጥተህ አገልግልሃል። ሌላም አገልግሎት ጀመርኩ እኮ። እሱ አላገለገልክም እኮ አታገለግልም እያልኩ አይደለም እኮ። አገልግሎቱ ላይ አይደለም ጥያቄ ላይ እኮ። እኔን ታዲያ ከየት አመጣህ ነው የሐሰተኞች ጠቅላይ ሚኒስትር ነው ብለህ የምትለው? እኔ ሐሰተኛ ነቢያትን እፈለፈላለሁ? ሁሉን የምትጠራ አንተ አይደለ? እዚህ ሚዲያ ላይ መጥተው የማወሩ አለ። አንተ ጋር አይደለ አፈር የሚበላ፣ አንተ ጋር አይደለ ዘይት ቢጠጣ፣ አንተ ጋር አይደለም ድንጋዩን በላ የሚል፣ አንተ ጋር አይደለም የሚመጣ ከአርባ ምንጭ ከወላይታ በእግር አዲስ አበባ ገባ የሚል፣ አንተ ጋር የማይመጣ ምን ጉድ አለ? ምን ብለህ ነው ያመጣ? ግን ሰላም ነህ አይደል? አንተ በግል ከኔ ጋር ችግር አለብህ ነው? እኔ ያለው ችግር አይደለም ያለው እውነት መናገር ችግር ከሆነ ችግር አለብኝ። ካልሆነ ደግሞ የነገርኩህ እውነት ነው። አፈር ይዞ የመጣ አንተ ጋር ነው አይደል? ስለዚህ ምን ላድርገው ታዲያ? ስለዚህ ከዚህ ዓለም መውጣት ነው አለብን ነው ምን ተረጋግተህ አውራኝ። በትክክል ተረጋግቼዋለሁ። ተረጋግቼ ነው እያወራ ያለው እኮ። ታዲያ እኔም ስሜን እያጠፋ ስቱዲዮ ድረስ መተህ ኖ አሁን ሙሉ የሐሰተኞች አሁን ባለፈው በቲክቶክ ገብተን ስናወራ ነበር። በቲክቶክ ገብተን ስናወራ የሰው ስም የምኑ ሲጠፋ ቢኒያምን ለረጅም ሰዓት ላይ ከዛ በኋላ ደውለህ ፔስታል ሆዱ ውስጥ ያለ ለምን ምናምን ብለህ ጠይቀኝ። አንተ ራስህ እኮ እሱ ነው ለዛ ጠየቀኝ። ለምንድን ነው ሐሰተኞች እንነኩ አትፈልግማ? ለምን ተናገርክ የምለው ነው እኮ ጠየቀኝ። እኔ እኮ አሳንሼ ነው ለሰው አእምሮ መናገር። ቢኒያም ውስጥ እኮ ማለት ነው ለማኛ ያዘ ፔስታል አይደለም ባርሜል ያዘ እብድ ነው በሆዱ ውስጥ ባዶ ፔስታል ያዘ ለማኝ አይደለም ሆዱ ውስጥ ባርሜል ያዘ ነው ሆዱ ውስጥ በልቶ የማይጠቅ ኢየሱስን የሸጠ ይሁዳ እኮ ይሁዳ ለቀብን እኮ ዝም ብሎ ሲሳደብ ነበር። በዛን ሰዓት አሁን አንተ መዝጋት ነበር ግማቆም ነው መዘጋው። አንተ ላይ እንዳልዘጋውብህ እንዴ ነው ላይ መዘጋው? እኔ እኮ አንተ እኮ የነገርኩት እኮ ትክክለኛ ሐሳብ ነው። አንተ ነው አየህ ከኔ ፈረንጅ አንተ ፈረንጅ ይሻላል። ኖ አንተ ደቂቃ ሳልሰጥህ ሐሳብን ጨርሰህ አንተ ፓስተር ነህ አይደለ? ፓስተር ነህ አይደለ? ኦኬ። ስለዚህ እና እናት ቤተክርስቲያን ምን ቤተክርስቲያን እያልክ ሌላ መላእክትን ትደግፋለህ? አሁንም ቢሆን ኢትዮጵያ ኦርቶዶክስ ቤተክርስቲያን እናት ቤተክርስቲያን እንደሆነች እናገር። እሱን አይደለም እኔ የምናገረኝ። እሱ ላንተ ነው እናት የሆነች ለኔ አያቴም አይደለችም። ላንተ ግን የኢትዮጵያ ኦርቶዶክስ ቤተክርስቲያን ቤተክርስቲያን ለኔ አይተሃል አይደለ? የሞተልኝ ኢየሱስ ነው። ለኔም የሞተልኝ ኢየሱስ ነው። ስለዚህ አንተ ለአንተ ብዙ ሞቷል። እናት ሞታለች ላንተ በፍጹም ነው እያልክ ነው። ኢትዮጵያ ኦርቶዶክስ ቤተክርስቲያን እናት ቤተክርስቲያን ናት ማለት
እሷም በኢየሱስ ክርስቶስ ሞትና ትንሣኤ ታምናለች። ምን አንተ እናት አይደለም ጡት ጠብተህ አይደለ ያደከው? ስለዚህ እናት አይደለም እናት አይደለም እንዴ እናትን ጥቅም እንኳን አታውቅም እንዴ? ጡት ጠብተህ አይደለ ያደከው? እናት እንዴት ስታረግ ነው እናት የምትባለው? እናት የኦርቶዶክስ ቤተክርስቲያን አሳድጋናለች። አኛ ምን አርጋ ወንጌል እንድናውቅ ታዲያ ለምን መጣ እዚህ? ወንጌል በርቶልኝ ታዲያ እዛ ወንጌል ከሌለ እዚህ ከበራልኝ ለምን ጨለማን ትሰብከኛለህ? እዛ ካልበራልኝ እዚህ በርቶልኝ ነው መጣ እያልኩ እኮ ነው። ትናንትና ጨለማ ውስጥ ነው አለች ትላለህ። እዚህ ጋር ደግሞ ስለምን ብርሃን ነው የምታወራው? ምን ሆኖ ነው እናት የሆነልህ? ጋረደኛ ትልኝ እየነገርኩ ነው። በኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ ነው ወንጌልን ያወቅኩት። አንተ እዛ ነው ያወቅኩት። ስለዚህ እኔ አይመለከተኝ። እኔ ያወቅኩት መስጊድ ውስጥ ነው። እኔ ሙስሊም ነኝ። ስለዚህ አላቆም። አንተ ብትጠራ የመላእክቶችን ስምና ቁጥር ከፈለክ በቁጥራቸው ልክ እዚህ አንገት ላይ አድርገህ ትችላለህ። ለኔ አይገባኝም። ብትነግረኝም አይገባኝም። መቀበለው ማልችለው ሊወስደው ማልችለው አይታለም። የሞተልኝ የበራልኝ የተገለጠልኝ ያዳነኝ ስለኔ የተወጋ ኢየሱስ ነው። እሱን ነው መስበክ የሚችለው። እሱ ነው መናገር የሚችለው። ኢየሱስ ነው መስበከው እኮ አሰበክም። እናት ቤተክርስቲያንን ሰብከት ተመስጨርስ የመጨረሻ ዘመን ደርሷል። ጊዜ አሁን ነው እያለፈብን ነው እየረፈደ ነው። እናት ቤተክርስቲያን ዞሮ እኔ ማምነው በእንደዛ ነው። እንግዲህ እሱ ያንተ እምነት ነው። ኖ የቴዎሎጂካሊም በደንብ አድርጎ መወያየት ስለሚቻል በትምህርት ቤት ቴዎሎጂ ትምህርት ቤት ውስጥ አልፋል። ቴዎሎጂ ትምህርት ቤት ውስጥ ካለፍክ እንግዲህ ስለ ቤተክርስቲያን አመሰራረት ስለ ቤተክርስቲያን ታሪክ ካስፈለገ እሱ ሌላ ጊዜ እናወራለን። የቤተክርስቲያን ታሪክ ስለዚህ ታሪክ እዚህ ጋር ነገርኩ እኮ አንዳንድ ታሪክ ነግሬው የቤተክርስቲያን የነበረችው ቸርች መጀመሪያ አፖስቶሊክ ቸርች ናት። በቃ ምድር ላይ ነበረች እና ማርቲን ሉተር የወጣ እኮ ከኦርቶዶክስ ቤተክርስቲያን አይደለም። እኔ እኮ ማን ነው እናቴ አባቴ የምለው የወጣ እኮ ከካቶሊክ ነው። ካቶሊክ ውስጥ ያለውን ጥፋት ካቶሊክ ውስጥ ያለውን ችግር ተንትኖ እኮ ነው የወጣ። የዛን ቀን ነው ፕሮቴስታንት የሚባል እምነት ስም የተሰጠኝ። የሚከተለውን ትቻ አንተ እዚህ ጋር የምታወራ በጋዳ የገባ መስማት አይችልም። ቀጥታ ከየት ነው ነገሩ የተነሳ? ቸርች እኮ የተጀመረ በሐዋርያቶች ላይ ነው። የትኛ እናት ሊሆን የሚችለው? የትኛ ታሪክ ነው የምታወራው? አሁን ታሪክ ሊታሪክ አይደለም እኮ ይመጣው። እየነገርኩ ያለሁት በኢትዮጵያ ኮንቴክስት ነው እያወራን ያለነው። ሁለተኛ ፓስተር ቢኒያም ሸክ እኔ ኢንተርናሽናል ጭንቅላት ነው አይደል? ባርሜል በውስጡ አለ በልቶ የማይጠግብ ለገንዘብ ኢየሱስ ይነሰጠኝ ይሁዳ ነው። መጨረሻ ላይ ካልተመለሰ ፓስተር ቢኒያም ታንቆ ይሞታል። ራሱን አንቆ ነው የሚሞቱ ካልተመለሰ። ይሁዳ መጨረሻ ምን እንደሆነ አንተ ታውቃለህ። ሞቱ እንደዛ ነው የሚሆነው። የፓስተር ቢኒያም ሞት አምር ታንቆ በራሱ ይሞታል። እንዴ አሬ ልጆች አባት ነው ልጆች አባት እንዴ አንተ ተናደርከው እውነት ነው ብሎ ላመነበት ነገር ስለ ኢትዮጵያ ኦርቶዶክስ ቤተክርስቲያን ስለተናገረ ነው እንደዚህ የምትለው አንተ? አይ አንተም እኮ ኦርቶዶክስ ካንተ ውስጥ አልወጣችም። አንተ አሁን ከዚህ ውጣ። አሁን ከምትለው ሐሳብ ኦርቶዶክስ ቤተክርስቲያን ከውስጥ አትወጣም። አሁን ወደ ማውጣበት ስለዚህ ኢየሱስ አልገባም። ለምን እንደዛ ነው? ኢየሱስና በቤተክርስቲያን ምን ያገናኛቸዋል? እና የቤተክርስቲያን ራሱ እኮ ኢየሱስ ነው። ዋናውን ትተቆታቸው ወርዳ ታለም ራሱ እኮ ኢየሱስ ነው። የቤተክርስቲያን ራሱ እኮ ኢየሱስ ነው። ታዲያ ክርስቲያን የሚባለው መቼ ነው የተፈጠረው? ክርስቲያን የሚባለው መቼ ነው? አንጾኪያ ሐዋርያቱ ተመኙ ክርስቶስን አመኑ ክርስቲያን ተባሉ። መቼ ነው የተፈጠረ? በሐዋርያት ኖ ኢየሱስ ክርስቶስ ከተወለደ በኋላ ከኢየሱስ መወለድ በኋላ ክርስቲያን የሚባል መጣ። ለምን እንዲያውጥቼ ሐዋርያትም ክርስቶስ ኢየሱስን አመኑ በአንጾኪያ ክርስቲያን ተሰኙ። ኦሬዲ እሱ ሌላ ሐሳብ አለ። ጳውሎስ ሌላ ሰዎች የተናገሩት በቀላሉ ክርስቲያን ልታረገኝ ትፈልጋለህ ምናምን ከዚህ የሚመጣ አይደለም። ግን ክርስቲያን የሚባለው ነገር የተፈጠረ ከዛ በፊት ሃይማኖት ነበር እንጂ ክርስትና አልነበረ። ክርስቲያን የሚባለው ኢየሱስ ክርስቶስ ከተወለደ በኋላ ከተወለደ ካመነ ኦሬዲ ነው ክርስትና ጸሎተ ኢየሱስ ቦደ ደሜ ወንተላ ከሙጀራ አይታላል ከኢየሱስ ክርስቶስ መወለድ በኋላ ነው ክርስትና የተፈጠረ። ስለዚህ እኔ ክርስትናን የሚያገናኘው ከክርስቶስ ጋር ብቻ ነው። እኔ እኮ ከክርስቶስ ጋር አይገናኝም። የኢትዮጵያ ኦርቶዶክስ ቤተክርስቲያን ክርስቶስን አታውቅም የምትለው አንተ? እሱን እኮ አንተ ብለሃል። አንተ አታውቅም ነው አንተ ብለሃል እኮ ብለሃል። አንተ ምንድን ነው የምትለው? አላውቅም ነኝ። ታዲያ ስለማታውቃት ቤተክርስቲያን ለተነስ ትናገራለህ በድፍረት። እንዴት? እናት አይደለችም አያት አይደለችም ወንድም አይደለችም። እናቱና ስላላየች ነው አለ። ታዲያ ያላየው ለምን ትናገራለህ? አላየውም እናቱና እኮ አላየውም አላውቅም ነው የሚባለው። ስለዚህ አልሆነችም ነው እኮ እያልኩ ያለው እኮ አላውቅም በላ አልሆነችልኝም። እኔ እናት አንተ የምትለውን አላውቀውም እያልኩ አላውቅም ይቅርታ በላ። የምን ይቅርታ? ይቅርታ ጠይቅ። አንተ ይቅርታ ጠይቅ። ለምን ኢየሱስን የማትሰብክ እናቴ ነው አያቴ ነው እያልክ የምትኖር አንተ ይቅርታ ጠይቅ። እኔ እናት ቤተክርስቲያን ከፈለጋችሁ ከቢኒያም ጋር እንደዛ ነገርኩ እኮ የምትፈልጉ ማድረግ ትችላላችሁ። ግን አንተ የራስን እድል ፋንታ ምረጥ። ቢኒያም መጨረሻ ታንቆ ይሞታል። አይታል መቼ ነው የሚሞተው? ቀኑን ሜቢ ሊመለስ ይችላል፣ ንስሓ ሊገባ ይችላል። የማይገባ ከሆነ ይሞታል። ይሄን ቀኑን ቀጥሬ እኮ አይደለም እንደ መልእክት እግዚአብሔር ተናገረኝ እኮ እያልኩ አይደለም። የሚሆነውን ነገር ነው ያውዳ ነው እያልኩ እኮ ነው። የሚሆነውን ነገር እኮ ነው እንደ ነብይ ነው ቃል ነው እያወጣለሁ። እንዲሞት ነው ቃል የምታወጣው? ኖ መጨረሻ ይሄ ይሆናል ነው እያልኩ ያለው። በግል ታውቀዋለህ ፓስተር ቢኒያምን? ቀርበው አውርተው እኔ አግኝቼ አላውቅም። አንተ ነው ቢኒያምን እንትን የምታደርገውና ከዛ እናት ቤተክርስቲያን እያለ አንበሳና ኮፍያን ሲሰበስብ ነው የሚያውቀው። ኧረ ፓስተር ቢኒያም እንደዛ አይሰበስብም። አንበሳ ኮፍያ አዱሬ ገና ይባብ ምን ይሄን ላይ ነው የሚያውቀው።
እንጂ በግል አታውቀውም አይደል? አግኝቻለሁ። በግል የማታውቀውን ሰው አንድ ቀን ቁጭ ብለህ አብረህ እኔ ስለ ግል ጉዳይ አይደለም እኮ የወንጌል ጉዳይ እኮ ነው ግድ የምልኝ ወንድሜ። ስለ ግል ጉዳይ እኮ አይደለም። እኔ ቢዝነስ እኮ ሌላ ነገር የለኝም እኮ ወንጌል እኮ ነው እኮ። ስለዚህ ወንጌልን እኮ እንዳይሰበክ እያደረገ ያለው የወንጌል ጠላት በምድርቷ ላይ ያለው ጉቶ ቢኒያም ነው። መንገድ ላይ ወደቀ ጉቶ ሌላ ለመጣል ነው። ጉቶ መንገድ ላይ ስታገኝ እያነሳ ነው የምትነሳ። ቢኒያም ጉቶ ነው አንሳ ካልሆነ በሱ ጉቶ ትወርቃለህ። በዛ ጉቶ ነው የምትወርቀው አንተ። እንዴ እግዚአብሔር የሟቹ ሞት እኮ አይወድም። አቤት እግዚአብሔር የሟቹ ሞት አይወድም እንዴ? የሟቹ ሞት አይወድም? የሟቹ ሞት አይወድም እግዚአብሔር ደግሞ በክብሩ የሚመጣበትን አይወድም እኮ። ምን አደረገበት? ከፓስተር ቢኒያም ላይ ይሄንን ጉዳይ ነው። እግዚአብሔር እኮ ለክብሩ እኮ ቀናተኛ ነው። የክርስቶስን ክብር ለሌላ እየሰጠ ነው እያልኩ ያለ እንዴ? ለማን ነገርኩህ? እና ለምትለው ቤተክርስቲያን አንተ ለምትለው እና ክብሩ የሚገባ ነው ምናምን የምትለው እኔ ማክበር የሚችለው ሊሰግድለት የሚችለው ኢየሱስ ነው እያልኩ ያለ። እኛም ከኢየሱስ ውጪ ማንም ይሰግዳል። አይ የሌላም እያልክ ያለው ያው አንተ በግል የኢትዮጵያ ኦርቶዶክስ ቤተክርስቲያን ጥላቻ አለብህ። የለብኝም አለብኝ ያላልነውን እየከሰስከን ጭራሽ እኔን የሐሰተኞች ጠቅላይ ሚኒስትር እንዳልከኝ እናት ቤተክርስቲያን ብለሃል ብለህ ተናገርከኝ። ፓስተር ቢኒያም እና እኔን ጉቶች ናቸው አልከን። ምን የቀረ ነገር አለ? እስቲ ባርሜል ሁሉ ሆድ ውስጥ ፌስታል አይደለም ፌስታል ቢሆን ወዲያው ይቀደዳል። ባርሜል ነው ብረት ነው ውስጡ ያለው ሞልቶ አልጠገብም። ግን ባርሜሉ የሞላ ቀን ድፍድፉ ራሱ ነው የሚያቃጥል።